ጤና ይስጥልን ውድ የጤና ሚዲያ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት ባዮስታቲስቲክስ ቻፕተር 5 ፕሮባቢሊቲ ነው። በዚህ ርዕስ ውስጥ እንግዲህ ዛሬ የኤሌመንታሪ ፕሮባቢሊቲ ኤንድ ፕሮባቢሊቲ ዲስትሪቢዩሽን ከሚለው ውስጥ ፓርት 1 ዘ ኮንሴፕትስ ኤንድ ካራክተሪስቲክስ ኦፍ ፕሮባቢሊቲ ኤንድ ፕሮባቢሊቲ ዲስትሪቢዩሽን እናያለን። እንግዲህ በዚህ ውስጥ ፕሮባቢሊቲ ምንድን ነው? ምን ካራክተሪስቲክሶች አሉት? ፕሮባቢሊቲ ዲስትሪቢዩሽን ምንድነው የሚሉትን ነገሮች እናያለን። እንግዲህ በመጀመሪያ ላይ ኤግዛምፕል እንይ እስቲ አንድ ሳንቲም 800 ጊዜ ወደ ላይ ብንወረውራት በሄድ የማረፍ እድሏ ምን ያክል ነው? if a fair coin has been tossed 800 times, here is a record of the numbers of times it comes up head and the proportions of head in the sorrow already made. እንግዲህ አንድ ሳንቲም 800 ጊዜ ብንወረውራት ሄድ የመሆን እድሉ ምን ያክል ነው የሚለውን ነው የምናየው። እንግዲህ ይቺ የኢትዮጵያ አንድ ብር ሳንቲም ናት። ስለዚህ ይሄ የመጀመሪያው የምታዩት በሚዛኑ በኩል ሲወድቅ ይሄንን ሌትስ ሴይ ይሄንን ሄድ እንበለውና ሌላው ይሄኛው ደግሞ አንበሳው ያለበት ሳይድ ነው። ይሄንን ደግሞ ቴል እንበለው። ስለዚህ አንድ ሳንቲም ወደ ላይ ወርረን ስንለቃት ወይ በሚዛኑ በኩል ነው ወይ በአንበሳው በኩል ነው የምታርፍ ማለት ነው። ስለዚህ ሚዛኑን ሄድ አልነው፣ አንበሳውን ቴል አልነው። ስለዚህ ሄድ ብለን ስናስብ እንግዲህ በሚዛኑ ወደቀ ብለን ነው የማናስበው። ስለዚህ እስኪ ፕሮባቢሊቲውን እንይ። 800 ጊዜ ስንጥል ምን ይሆናል ነው እንግዲህ መጀመሪያ ላይ የምናየው በዚህ ላይ ናምበር ኦፍ ቶዝስ ነው፣ ምን ያክል ወረወርን የሚለው እናያለን። ለምሳሌ እንግዲህ እኛ ላይ ለዚህ ለኮንሴፕት እንዲመች በ160 ውርወር ውስጥ ምን ያክል ሄድ መጣ የሚለውን ነው የምናየው። ሌላው ይሄኛው ኮለምን የሚያሳየው ደግሞ ኮሙሌቲቭ ናምበር ኦፍ ሄድስ፣ ስለዚህ እስካሁን ከተወረወሩት ውስጥ ምን ያክሉ በሄድ አረፉ የሚለው እናያለን። መጨረሻ ላይ ደግሞ እዚህ ላይ የሚያሳየን ከተወረወሩት ውስጥ ምን ያህል ፕሮፖርሽኑ ሄድ ሆኑ የሚለው ነው የሚያሳየን። ስለዚህ በዚህ ውስጥ ናምበር ኦፍ ቶዝስ፣ ናምበር ኦፍ ሄድስ ኢን ዘ ላስት 160 ቶዝ 160 በተወረወሩት ምን ያክል ሄድ መጣ የሚለውና ኮሙሌቲቭ ናምበር ኦፍ ሄድስ ኤንድ ፕሮፖርሽን ያለን። እንግዲህ የመጀመሪያ 160 ጊዜ ወረወር ነው። 160 ከወረወር ነው ውስጥ 78ቱ ሄድ መጡ ማለት ነው። 78ቱ ሄድ መጡ። ዜን ኮሙሌቲቭ ናምበር ኦፍ ሄድስ ማለት እስካሁን ከተወረወሩት ውስጥ ምን ያክሉ በሄድ መጡ ነው። ስለዚህ የመጀመሪያው ስለሆነ ይሄ 78 ነው። 78 ሆነ። ዜን ፕሮፖርሽንስ ኦፍ ሄድ ኢን ዘ ቶታል ናምበር ኦፍ ቶዝ፣ እስካሁን ከተወረወሩት ውስጥ ምን ያህሉ ፕሮፖርሽን ሄድ ናቸው የሚለው ነው። ስለዚህ ይሄ ኮሙሌቲቭ ናምበር ኦፍ ሄድስ ሲካፈል ቶታል ናምበር ኦፍ ቶዝስ አድርገን የምናመጣው የሚሰጠን እዚህ ኳልቱ ፕሮፖርሽንስ ኦፍ ሄድስ ኢን ዘ ቶታል ናምበር ኦፍ ቶዝስ ይሆናል ማለት ነው። ስለዚህ 0.488 የሚሆነው የመጀመሪያው ከ160 ውስጥ ይሄን ያክሉ በሄድ አርፈዋል ማለት ነው። ሌላ ተጨማሪ 160 ስንወረውር አጠቃላይ 360 ወረወርን ማለት ነው። 320 ወረወርን። ከተጨማሪ 160ዎች ውስጥ 86 ያክሉ በሄድ አረፉ። ስለዚህ እስካሁን ያለው ኮሙሌቲቭ የመጀመሪያው 78 አለ ሲደመር 86 አጠቃላይ ስንት ይሰጠናል? 164። ስለዚህ ኮሙሌቲቭ ናምበር ኦፍ ሄድስ ማለት እስካሁን ተወርውሮ ሄድ የመጣው ነው። ስለዚህ 164 ሆነ። ፕሮፖርሽንስ ኦፍ ሄድስ ስንሰራ ደግሞ 164 ኮሙሌቲቭ ናምበሩ 164 ሲካፈል ለ320 ስናደርገው 0.513 ይሆናል እስካሁን ያለው ማለት ነው። 0.513 ይሆናል። ሌላ ተጨማሪ 160 ስንወረውር 480 ይሆናል ማለት ነው እስካሁን የወረወር ነው። ከዚህ ከተጨማሪ 160 ከወረወር ነው ውስጥ አሁንም 85 ያክሉ ምንድን ሆኑ? ሄድ ሆኑ። ስለዚህ እስካሁን 164 አለን ሲደመር 85 ስንት ይሰጠናል? እስካሁን ኮሙሌቲቭ 249 የሚያክሉ ናምበር ኦፍ
ሄድስ ኮሙሌቲቭ ናምበር ኦፍ ሄድስ እንላቸዋለን። እነዚህን ለአጠቃላይ እስካሁን ከወረወር ለ480 ስናካፍል 519 ያክሉ 0.519 የሚያክሉት በሄድ አርፈዋል ማለት ነው። ሌላ ተጨማሪ 160 ስንወረውር አጠቃላይ 640 ወረወርን እንላለን። ከነዚህ አሁን ከወረወርናቸው 160ዎች ደግሞ 72 ሄድ መጣ። እስካሁን ኮሙሌቲቭ ናምበር ኦፍ ሄድስ ደግሞ 249 ሲደመር 72 እዚህ ኳልቱ 321 ይሰጠናል። ይህ 321 ሲካፈል ለ604 ደግሞ እስካሁን ያለው ፕሮፖርሽንስ ኦፍ ሄድስ ኢን ዘ ቶታል ሶሮው 0.502 ይሆናል ማለት ነው። መጨረሻ ላይ 160 ስንጨምርበት አጠቃላይ 800 ወረወር እንላለን። ከዚህ ከ800 ደግሞ አሁን ከወረወርናቸው ደግሞ 80 ያክሉ በሄድ አረፉ። ዜን አጠቃላይ እስካሁን 401 የሚሆኑት በናምበር ኦፍ ሄድስ ሆኑ። 401 ሲካፈል ለ801 0.501 ኮሙሌቲቭ ፕሮፖርሽንስ ናምበር ኦፍ ሄድስ ይሆናል። ስለዚህ እስካሁን 800 ጊዜ ከወረወርነው ውስጥ 0.501 የሚሆኑት በሄድ አርፈዋል። አቨሬጅ 0.5 የሚሆኑት ማለት ነው፣ ግማሽ ያክሉ። as a result of this experiment we can say that probability of heads በኖቴሽን ሲቀመጥ probability of heads እንደዚህ እናስቀምጠዋለን። on the tooth of this coin is about 0.5 ማለት ነው። ስለዚህ እስካሁን 800 ጊዜ ከወረወርነው 0.5 የሚሆነው ወይም ግማሽ ያክሉ እድል ሄድ የመሆን እድል አለው ማለት ነው። ከዚህ ተነስተን እንግዲህ the probability definition ስናይ the probability that something occurs is the proportions of times it occur when exactly the same experiment is repeated a very large, preferably infinite times in an independent trial ማለት ነው። ስለዚህ አንድ ነገር ተደግግሞሽ ለብዙ ጊዜ ስንሰራው እስከ ፖዚቲቭ ኢንፊኒቲ ስንሰራው with independent trial የሚመጣው ሪዛልት we say that probability እንለዋለን ማለት ነው። እንግዲህ ይሄ probability መሰረታዊ የሆነ ነገር አለ። ኢንዲፔንዳንት የምትለዋን ተርም ስናይ ኢንዲፔንዳንስ ማለት እንግዲህ አንዴ የምንሰራው ትሪያል አውትካም ለሌላው ኤክስፐሪመንት አውትካም ምንም አይነት ኢንተርፈር አያደርግም ማለት ነው። ስለዚህ ራሱን ችሎ ነው። እንግዲህ ይሄ ዲፊኒሽን the frequentist definitions of probability ተብሎ ይጠራል። frequentist definitions of probability። ሌላው የክላሲካል ፕሮባቢሊቲ ኮንሴፕት ነው የምናየው። በዚህ በክላሲካል ፕሮባቢሊቲ ኮንሴፕት ላይ if there are n equally likely possibilities እንግዲህ n የሚያክሉ እኩል እድል ያላቸው ፖሲቢሊቲዎች ቢኖሩን ከነዚህም መካከል which one must occur and m are regarded as a favorable እንግዲህ ከነዚህ ውስጥ m ያክሉ ፋቮሬብል ወይም ሳክሰስ የምንላቸው ቢሆኑ then the probability of success የመከሰት እድሉ ምንድነው ብለን እንወስደዋለን m over n ተብሎ ይወሰዳል። በዚህ ለምሳሌ ኤግዛምፕል ስንወስድ what is the probability that a rolling of a 6 with a well balanced die እንግዲህ ዳይ ስንል እንግዲህ 6 ጎን ነው። ስለዚህ 6 ጎን ማለት መጀመሪያዋ ጎን አለች፣ ሁለተኛው፣ ሶስተኛው፣ 4 5 እና 6 አሉ። ስለዚህ 6 ጎኖች ስላሉ በዚህ ብንወክላቸው ስድስቶቹን ጎኖች 6 የመከሰት እድሏ ምን ያክል ነው? ስለዚህ ኤም ማናት ማለት ነው 6 ናት። 6 ናት የመከሰት እድሏ። አጠቃላይ ኤን ስንት ሆነ? 6 ነው። 1 2 3 4 5 6። ስለዚህ 6 1 ናት ስንቆጥራት 1/6ኛ ትሆናለች ማለት ነው ፕሮባቢሊቲዋ። in this case m is equal to 1 and n is equal to 6, so that the probability is 1/6 is equal to 0.167 ማለት ነው። ስለዚህ ፕሮባቢሊቲን በዚህ መሰረት እንሰራለን። እንግዲህ በዚህ ዴፊኒሽን መሰረት መሰረታዊ የሆኑ ተርሞች አሉ። የመጀመሪያው ኤክስፐሪመንት ነው። ኢን ስታቲስቲክስ ኤክስፐሪመንት ማለት እንግዲህ ሊቆጠር የሚችል ካውንት ኦር ሜጀር ሊደረግ የሚችል ሊለካ የሚችል ነገር ኤክስፐሪመንት ተብሎ ይጠራል። ሌላው ሳምፕል ስፔስ ነው። ሳምፕል ስፔስ ደግሞ እነዚህን የምንቆጥራቸውን የምንለካቸውን ነገሮች አጠቃሎ ባንድ ላይ የያዘ ሴት ኦፍ ኦል ፖሲብል አውትካምስ ዊ ኮል ኢት ሳምፕል ስፔስ እንለዋለን። ለምሳሌ ሄድ እና ቴል ሪዛልት ሊሆን ይችላሉ። እነሱን አውትካም ባንድ የያዘው ሳምፕል ስፔስ እንለዋለን። ሌላው ኢቨንት ነው። ኢቨንት የምንለው በስታቲስቲክ ደግሞ ኤኒ ሳብሴትስ ኦፍ ዘ ሳምፕል ስፔስ እንግዲህ ሳምፕል ስፔሱ የሱ ሳብሴት የሆነ የሱ አባል የሆነ ሁሉ ኢቨንት እንለዋለን። ለምሳሌ በዚህ ሳምፕል ስፔስ ኤች እና ቲ ባሉበት ሳምፕል ስፔስ ውስጥ ኤች እና ቲ እንደ ኢቨንት ሊታዩ ይቆጠራሉ ማለት ነው። ስለተከታተሉ እናመሰግናለን። ጤና ሚዲያን ከዚህ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና
ለሌሎችም እንዲደርስ ያድርጉ። ላይክ እና ሼርን በማድረግ በተመሳሳይ ለሌሎች እንዲደርስ ያድርጉ። እንዲሁም ሁሌ የምንለቃቸውን ቪዲዮዎች እንዲደርሳችሁ ኦል የምትለውን የኖቲፊኬሽን ምልክት ይጫኑ። ፓርት 2 ይቀጥላል። ለዛሬ ይበቃናል። ስለተከታተሉ እናመሰግናለን። ቴንክ ዩ